ስለዚህ ኢትዮጵያ እጅ አላት ሲባል ስራዋ ነው እንጂ እጅ የሚባል አካል ኖሯት አይደለም አይደል? በዚህ ተስማምተናል። አላህም አካል የለውም። አካል እንደዚህ እጅ ያለኝ ሲል ሲተረጎም ሲተነተን ባህሪውን ለመግለጽ እንጂ እጅ ትክክል ነው እጅ ያለኝ ብሎ ተናግሯል። ያ ማለት እንደኛ እንደራን እጅ አይደለም። ያ ግን እጅ የለውም እጅ ያለኝ ግን ተብሏል። ስለዚህ ተረጎማል። ወደ ጥያቄ ልሂድ። አንዴ እንሂዳ። ቆይ እናሳይሽ፣ ከእስልምና እንዴት እንደወጣሽ እናሳይሽ። አንተ ስለተልከ ያ ስለዚህ ተረጎማል። ወደ ጥያቄ ልሂድ። አንዴ እንሂዳ። ቆይ እናሳይሽ፣ ከእስልምና እንዴት እንደወጣሽ እናሳይሽ። አንተ ስለተልከ ያ ከአላህ ስሞችና ባህሪያት አንዱንም አለመቀበል ከኢስላም ውጪ ያደርጋል። እንኳን ደስ አለሽ፣ ከእስልምና ወጥተሻል። አንዱንም አልካድኩም። ኦኬ አንዴ እንትኑስ ግባና በቀላል መልኩ የተዘጋጀውን የእንትናን የአብዱልአዚዝ ቢን አህመድ እሱን አንዴ ክፈተው። ፔጅ 6 ላይ ኦኬ እሺ አንዴ ገጽ 6 ላይ ኦኬ እሺ ቆይ ሶስተኛ የሚለውን አንዴ አንብበው እስኪ ትንሽ አስጠጋው። ተውሂድ አስማ ወሲፋት ሲፋት የሚለውን አራይ አንብበው። ያ ተውሂድ አስማ ወሲፋት እርሱም የአላህን ስሞችና በባህሪያቱ ብቸኛ መሆኑን ማወቅና ማመን ነው። ይህን የሚያረጋግጠው አላህ እርሱ ለራሱ ያጸደቃቸው ስሞችና መልካም መገለጫ ባህሪያት እንደዚሁም በመልእክተኛው አማካኝነት የጸደቁትን ስሞችና ባህሪያት በፍጡራን ስሞችና ባህሪያት ሳናመሳስል ወይንም ትርጉም ሳናዛባ አንዴ በፍጡራን ስሞችና ባህሪያት ሳናመሳስል ወይንም ትርጉም ሳናዛባ ወይንም ትርጉም አልባ ሳናደርግ በቀጥታ ቃሉ በሚሰጠው ትርጉም መሰረት ስናምን ብቻ ነው። ፈቲ ምን አይነት ተሳስሽ መሰለሽ? በመጀመሪያ ከፍጡር ጋር መሳሰልሽና ምድር ኢትዮጵያ ለምሳሌ በመጀመሪያ ከኢትዮጵያ ጋር የኢትዮጵያ እንደዚህ ቢባል እንደዚህ እጅ አላ ማለት አይደለም አልሽ። አንድ ስህተት ነው ማለት አልነበረብሽም። ሁለተኛ እነኛ ባህሪያቱ ላላ የጸደቀውን በቀጥታ መቀበል ነው ይላል ክፍሉ። አንቺ ግን እጅ ሲባል እንደዚህ ለማለት እንጂ እጅ የለውም አልሽ። ቃሉ የሚለውን በቀጥታ መቀበል ነው ይላል አይደለ? ሳንተረጉም ምን ሳንል አዎ አለው ቃሉ የቃሉን ቀጥታ ትርጉም ነው የምንወስደው ይላል። እጅ አለው ተብሏል፣ እጅ አለው ነው። አንቺ ግን ሌላ ኢንተርፕሬቴሽን ውስጥ ገባሽ፣ ሌላ ትርጓሜ ውስጥ። ስለዚህ ይሄን እንዴት ያይወርድሽ? ጥያቄ እንደቀጥል ቆይ ትጠይቂያለሽ። እዚህ ጋር እንደተሳሳትሽ ገባሽ? አንተ ወላሂ አልተሳሳትኩም። ምክንያቱም ነገርኩህ። አንተ ለምሳሌ የተጻፈው እጅ ያለው ስላለ አላህ ሱብሃነሁ ወተዓላ ካዱ ብሏል አልካ። አቂዳችሁን እኮ ስለማታውቁት ነው። አቂዳችሁን ስለማታውቁት ከፍረሻል፣ ከእስልምና ወጥተሻል፣ ከዋብያ አቂዳ ወጥተሻል። ቀጥላ እንዴ ያ ወጥተሻል፣ በደንብ ወጥተሻል። ሻሃዳ ሄደሽ መያዝ አለብሽ እህታችን። ወይ ይሄን ቪዲዮ ደግሞ ማስረጃ እንዲሆንሽ በደንብ አዳምጪው። ይሄ እንትንሽ ነው፣ ኡስታዝሽ ነው። አዳምጪው አንዴ። አላህ እጆች አሉት፣ አላህ እግር አለው፣ ተረከዝ አለው፣ ጣቶች አሉት። ታምኛለሽ? ይሄንን ይጨርሳ ቪዲዮ መጀመሪያ ይጨርስ ምን እንዳለ። እንደዚህ አሁን እንደተናገረው ታምኛለሽ? በትክክል ሁሉንም እቀበላለሁ፣ ግን አገላለጽ አለው። ያንን ሲል አሁን ይሄ ኡስታዙ አብራርቶታል። ያለምንም አገላለጽ መጽሐፉ ላይ እኮ ይኸውልሽ፣ ያለምንም አገላለጽ ነው መቀበል ያለብሽ። አንተ እንዴ ግለጭ የሚል ተቀምጧል እኮ ቁርአን ላይ። ከገለጽሽማ ተዊል ማድረግ ይቻላል ያላህን እጅ። ወይ ፈጣን እየተረዳኸኝ አይደለም። ለምሳሌ እኔ አልካድኩም፣ ገባ? ችግር የለውም። ተዊል ማድረግ ይቻላል ወይስ አይቻልም? ተዊል ማድረግ ይቻላል። ለምሳሌ አላህ እጅ አለው ሲባል ተዊል ማድረግ በምሳሌ መናገር ይቻላል። ላስጨርስልሽ። ለማንኛውም
እፎይ የሚለውን ግን አንሰማም። አህባሽና እፎይ ወንድምና እህት ናችሁና ማለት ነው። አየሽ፣ ቅድም ከአህባሾች ጋር አንድ ነን ብለሽ ነበር አይደል? ይሄ ግን እፎይን አህባሾች የእፎይ ናቸው ነው ያለው እንጂ ወሃቢያና አህባሽ አንድ ናቸው አላለም። አላህ እጆች አሉት፣ አላህ እግር አለው፣ ተረከዝ አለው፣ ጣቶች አሉት፣ አላህ አይኖች አሉት፣ አላህ ይሰማል፣ መስሚያዎች አሉት። አላህ አካል ሰጣችሁ፣ እኛ አይደለም የሰጠነው። አላህ ለራሱ በጣም ጥሩ። አላህ እግር የሚባል አካል እንዳለው ታምኛለሽ? ሁሉንም እቀበላለሁ። ቁርአን ላይ አላህ የጠቀሳቸውን በሙሉ ቅድም አካል የለውም ብለሽ ነበር እኮ ፈቲ። ልነግርህ ነው። እቀበላለሁ፣ ግን አላህ ከፍጡራን ጋር አይመሳሰልም። ልክ እግር አለው ስል እንደኔ እግር አለው አልልም። እኔ እንዳንቺ እንደሱ የሆነ አካል አለው ወይ ብለሽ ታምኛለሽ ወይ ብዬሽ አላምንም ብለሽ ነበር። አንተ እኮ እንደሱ ስትል እኮ የሆነ ግዑዝ አደረከው እኮ እንደሱ ስትል እኮ የራሱ ተፈጥሮ አለው። አቂዳሽን ቀየርሽ ፈቲ፣ ይመችሽ። እሺ አሁን ደግሞ ቀየረች በደቂቃ ውስጥ። በጭራሽ ወደ የሚታይ ከሆነ ግዑዝ እኮ ነው። ለዛ ነው አሁን አካል ካልሽ ያ የሚታይ ነው ማለት ነው። እሺ የሚታይ ከሆነ ቦታ የሚይዝ ከሆነ ቦታ ይዛል ብለናል። እኛ ቦታ ይዛል ብለን ነው የምናምነው? አናምንም። የት ነው ያለው? ገሃነም ውስጥ አርሽ በላይ። ኦኬ፣ ከሌሊቱ 1/3ኛስ? በትክክል ከሌሊቱ 1/3ኛ ይወርዳል ሲባል አላህ ሱብሃነሁ ወተዓላ ይወርዳል ሲባል እራሱ አካሉ ይወርዳል ማለትም አይደለም። ከ1/3ኛ ላይ ሌሊት ይወርዳል ሲል የኡመቶቹን የባሪያዎቹን ዱዓ ለመቀበል ይወርዳል እንጂ ይወርዳል ማለት አካሉ አይደለም። ዱዓቸውን ይቀበላል እንደማለት ነው። ዱዓቸውን ይቀበላል። ነገርኩህ። እንትኑ ምኑ ሲታነሳ አላህ አይደለም የሚወርደው? ከሌሊቱ 1/3ኛ አላህ አይደለም የሚወርደው? አላህ ይወርዳል ሲባል እንደ ሰው ወይም የሆነ ነገር ላይ ወጣ። እኔ እንደማን ብዬ አልጠየቅኩሽም ፈቲ፣ እንደማን ነው የሚወርደው ብዬ አልጠየቅኩም። የሚወርደው አላህ ነው አይደለም? ነው፣ ግን በአካል አይደለም የሚወርደው። ወይም በአካል አለው ማለት አይደለም። ይወርዳል ሲባል በምንድን ነው የሚወርደው? ይወርዳል ሲባል የእኛን ዱዓ ይሰማል፣ ይቀበላል። አሁንም ከእስልምና ወጥተሻል። አሁንም ከዋብያ አቂዳ ወጥተሻል። እናመሰግናለን።